ሰላም ተመልካቾቻችን፣ ይህ ፍንፍኔ ኢንተግሬትድ ብሮድካስቲንግ ነው። ፕሮግራሙ ደግሞ እጅባት የተሰኘ የአማርኛ ፕሮግራም ነው። ዛሬ እንግዳ ይዤ ቀርቤያለሁ። እንግዳዬ የቀድሞ የሰማያዊ ፓርቲ ሊቀመንበርና የአሁኑ የኢዜማ ፓርቲ ሊቀመንበር አቶ ያሺዋስ አሰፋ ናቸው። እንግዲህ ጥያቄን ተቀብሎ ፈቃደኛ ስለሆኑ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ እድሉን ስላገኘው። ታንክ ዩ። ኢዜማ ከተመሰረተ 8-9 ወራት አልፏል። ከተመሰረታችሁበት ጊዜ ጀምሮ ለዘንድሮ ምርጫ እያደረጋችሁ ያላችሁት ዝግጅት ምን ይመስላል ከምለው እንጀምር። በጣም አመሰግናለሁ። እንግዲህ ከኢዜማ ከምስረታው ጀምሮ ለምርጫ የተዘጋጀ ፓርቲ ነው። ምርጫን ታሳቢ በማድረግ ነው በሰላማዊ ትግል በምርጫ የኢትዮጵያ ሕዝብ የፈለገውን እንዲመርጥ በማድረግ በየትኛውም ክልል በየትኛውም ማህበረሰብ ውስጥ ያለ ማለት ነው። ይሄን ለማድረግ ስለሆነ የተቋቋመው ሲመሰረት ይሄ ማህበረሰብን ወይም ኮንስቲትዩንሲ የሚባለውን መሰረት አድርጎ እሱ ደግሞ በኢትዮጵያ ሕገ መንግስት 547 የምርጫ ወረዳ ነው የሚሸፍነው። 547 የምርጫ ወረዳን ማዕከል ያደረገ አደረጃጀት ነው የተደራጀ ነው። እንግዲህ እስከ ምስረታ ድረስ ማደራጀት የቻልነው 312 የምርጫ ወረዳ ነው ከ547 ማለት ነው። አሁን ወደ 100 ተጨምሯል። 412 የምርጫ ወረዳ ደርሷል አሁን ባለበት። እንግዲህ እስከ ምርጫው ድረስ ደግሞ ሁሉንም እንሸፍናለን የሚል ነው። ስለዚህ ዜግነትን መሰረት ያደረገ ማህበራዊ ፍትህን የሚያሰፍን ሁሉንም ኢትዮጵያዊ ዜጋ እኩል የሚያይ እና በአደረጃጀት ደረጃ ቅድም እንዳልኩ ከኮንስቲትዩንሲ የተነሳ ከታች ወደ ላይ አመራሩንም የፓርቲውንም በአገር ደረጃ ያለ አመራር ከታች ወደ ላይ የሚመረጥበት አደረጃጀት አድርገን ነው የተነሳ ነው። ስለዚህ ስንመሰረትም ለምርጫ ነው አደረጃጀቱ። አሁን እየሰራ ነው ያለ ነው። ለምሳሌ ስንመሰረት 7 ፓርቲዎች ናቸው ራሳቸውን አፍርሰው የመሰረቱት። በጣም በርካታ የሰው ኃይል ነው ያለው። በሁሉም ክልል አለ። በኢትዮጵያ ክልልና የከተማ አስተዳደር ኢዜማ የሌለበት የለም። ስለዚህ በሰው ኃይል የነዚህ ፓርቲዎች አንድ ላይ መምጣት ትልቅ አድርጎታል። በኋላ ደግሞ 3 ፓርቲዎች ራሳቸውን አክስመው ተቀላቅለዋል። አባሎቻቸው ተቀላቅለዋል ማለት ይቀላል መሰለኝ። ከዛ በተረፈ እንግዲህ የሰው ኃይል፣ የፋይናንስ፣ የአደረጃጀት ጥንካሬ ይሰጣል እንደዚህ ማድረጉ። ከዛ ቀጥለን እንግዲህ ለምርጫ ነው ተዘጋጀን ካልን አማራጭ ሀሳብ ማዘጋጀት ነበረብን። በትምህርት፣ በጤና፣ በአካባቢ ጥበቃ እንደዚህ ያል የፖሊሲ ሰነዶች አሁን ወደ 44 የሚደርሱ የፖሊሲ ሰነዶች በምሁራን ፓርቲ በሆኑም ባልሆኑም የፓርቲ አባል በሆኑም ባልሆኑም ሰዎች ተዘጋጅቷል። ስለዚህ በዚህ መልኩ ለምርጫ እየተዘጋጀን ነው ያለ ነው ከዴይ ዋን ጀምሮ ማለት ነው። መልካም። እንግዲህ ከተመሰረታችሁበት ጊዜ ጀምሮ የተለያዩ ከተሞች ላይ ቅርንጫፍ ጽሕፈት ቤቶችን እየከፈታችሁ ነው። ከዚህ ጋር ተያይዞ ያልደረሳችሁበት ቦታ አለ። 312 ነው ያሉኝ። አሁን 412 ነው። አሁን 412። የመጀመሪያ አካባቢ ተቃውሞች ኢዜማ ሲገጥሙ ነበርና እንዴት ነው ሁሉም ከተሞች ላይ ኢዜማ አለ ለማለት ይቻላል? የተለያየ ሀሳብ መኖር እኮ ትክክል ነው፣ ተፈጥሯዊም ነው። አሜሪካም አውሮፓም ብትሄድ አንዱ የሚደግፈውን ሁሉ ይደግፈዋል ማለት አይደለም፣ ያኛው ይቃወመዋል። የሀሳብ ብዝሃነት የሀሳብ ልዕልና ማለትም እሱ ነው። ስለዚህ እኛም ስንሰራ ቻሌንጅ የለም ችግር የለም እያልን አይደለም። ችግርም ቢኖር እሱን ተጋፍጠን ሁሉ ሰው በሰውነቱ በዜግነቱ የሚከበርባት አገር፣ ህዝቡ ደግሞ ዝም ብሎ በካድሬ የሚነዳበት ሳይሆን በካድሬ የሚገዛበት ሳይሆን በመረጡ የሚተዳደርበት ስርዓት እንፈጥራለን ነው። ስለዚህ አንዳንድ ከተማዎች ላይ ችግር ገጠመ ምናምን ይባላል። በትግራይም በኦሮሚያም በአማራም እንደዚህ። ግን ለኛ የትግሉ አካል ነው። እንደውም አሁን የተሻለ ነው። በፊት እኛም ጓደኞቻችንም ብዙዎች ላይ ሌሎች ፓርቲዎች ውስጥ የነበሩም ይህንን አላችሁ ከዚህ ሚዲያ ጋር አወራችሁ የተባለ ነበር እስር ቤት የምንገባ የነበረው።
እና የአሁኑ ችግር ብዙ ክብደት ሰጥተህ የምታወራው አይደለም። እዚህ ችግሮች አሉ፣ ግን ለምርጫ ቦርድም ለመንግስትም ለሚመለከተው አካልም እየነገርን ከሁሉ በላይ የሀገሩም የሁሉም ባለቤት ለሆነው ለኢትዮጵያ ሕዝብ እያሳወቅን እንቀጥላለን። ስለዚህ የሚያስቆሙን አይደሉም ችግሮቹ። ከዚህ በፊት ተፎካካሪ የፖለቲካ ድርጅቶች ከመንግስት ጋር ነበር ጠባቸውም የምታሰሩትም ሀሳባቸውን በነፃነት መግለጽም የምቸግራቸውና አሁን ደግሞ የምትሄዱበት አካባቢ ላይ ህዝቡ ነው እናንተን የምቃወመው። አንዳንድ ኦሮሚያ ክልል ላይ አዳማ፣ ባህር ዳር። ስለዚህ ወጣቱ የአንድ ማህበረሰብ ማጆሪቲ እየተቃወመ ኢዜማ እንዴት ሊዘልቅ ይችላል? መጀመሪያ ህዝቡ ተቃውሞ ያውቅ። ህዝቡ ባይዞ በየትም አቅጣጫ ብትሄድ ጨዋ ነው። የሚነግርበትም ለዛ አለው። ለዛ አማርኛው ኦል ኦቨር ይታወቃል አይደለም፣ ግን ጥሩ በጥሩ ቃና ነው የሚገልጽልህ። የኢትዮጵያ ህዝብ በመረጠው ለመተዳደር ብቁ ነው ስንል እሱን ማለታችን ነው። ለምሳሌ የኢትዮጵያ ህዝብ የማይፈልገውን በድምፁ ይቀጣል እንጂ አትምጣብኝ አይልም። ይህ በየትም አቅጣጫ ብትሄድ እንዲያውም አስተናግዶ ወደ እነሱ ልንመጣ ስሉ ግን ሰዎች አሉ በየቦታው አገር የሚያሰድቡ። ጅማ አንድ ነገር ቢደረግ አንድ 5 ጎረምሶች ቢያደርጉ የጅማ ህዝብ መሰደብ የለበትም። ጎንደር 5 ጎረምሳ ቢረብሽ የጎንደር ህዝብ መሰደብ የለበትም በፍጹም። ይሄ ዲሞክራሲ ወይም ከፈት ማድረግ ለቀቅ ማድረግ የሚያመጣው ጣጣ መሆኑን ነው እየተረዳን ያለ ነው እንጂ ህዝብ እንደውም አማራጭ ይፈልጋል። በነገራችን ላይ ምንም ነገር ያለ አማራጭ ህይወት አይጥምም። ስለዚህ አማራጮቹ መደርደር አለባቸው። ኢዜማም፣ ብልጽግናም፣ ኦነግም፣ አብንም ማንም ያለው ፓርቲ በሙሉ ይደርደር ጠረጴዛው ላይ። ህዝቡ በነፃነት ይምረጥ የፈለገውን። ስመረጥ እንዲህ ያደርግልሃለሁ እያለ ይወዳደር ሁሉ። በተረፈ ግን አትምጡ የሚሉ ህዝቡን በፍጹም ከህዝብ ጋር በፍጹም እንዳታቀላቅለው። ተሳሳታላችሁ እናንተ። ህዝባችን እንደዛ ቢሆን እኮ የለንም ነበር እስካሁን ድረስ እንደ ሀገር ማለት ነው። ህዝቡ ቀና ስለሆነ ህዝቡ ምድር የሃይማኖት አገር የባህል አገር ስለሆነ ነው ያለነው እስካሁን ድረስ። ስለዚህ እነዛ የተሸነፉ ናቸው ቀድሞ። ምክንያቱም ተወዳድሮ እንደማያሸንፍ ስለሚያውቅ ከወዲሁ የኔ ግዛት ነው ይልሃል። ልክ ህወሓት እንዳረገው ማንተስ እንዳረገው የኔ ብቻ ሰፈር ነው ይላል። እንደዚህ አይነት ምርጫ ህዝቡ ለምን አይቃወምም? እንደዚህ አይነት ነገሮች ሲደረጉ ማጆሪቲው ህዝብ ትንሽ ግለሰቦች ናቸው ካል እንደዚህ አይነት ነገሮች ሲደረጉ ደግሞ ማጆሪቲው ህዝብ ለምን አይከላከልም ያንን ነገር? እናንተ አሁን ስብሰባ ጠርታችሁ ስብሰባውን ከህዝብ ጋር የምትገናኙበትን መድረክ ተከልክላችሁ ስትመለሱ እዛ ያለው ማህበረሰብ ለምን እናንተን ደግፈው ስብሰባ ማድረግ አለባችሁ አይላችሁም ነበር? አርገናል እኮ ረበሹ እነዚያ ዱርዬዎች ነው እንጂ ምንም የተቋረጠ ስብሰባ የለም። ሁሉም ጋር ተደርጓል። የትም ቦታ አሁን ቢሮ የሌለን የት ቦታ ነው ብትለኝ በጣም ትንሽ ቦታ ነው የምጠራለን። ቢሮው ህዝቡ መሀል ነው ያለው። ህዝቡ ነው የሚጠብቀው። ህዝቡ ነው ተደራጅቶ የሚሰራበት ያለው ማለት ነው። ግን እነዚህ ረበሹ ማለት ነው የምልህ አሁን ቢሮ ሄዶ 2-3 ዱርዬ ቢያደርግ ስብሰባ ላይ ሄዶ ዝም ብሎ በሀሳብ የተሸነፈ ሰው ቢያደርግ ህዝቡን መወከል የለበትም በፍጹም። ጥንቃቄ ማድረግ ያስፈልጋል። ህዝቡንና ፎርማልም የሆኑ ኢንፎርማል ግሩፖችን መቀላቀል ተገቢ አይደለም። እንዲያውም ልንገርህ አሁን የኢትዮጵያ ህዝብ እስከዛሬ ድረስ የፈለገውን መርጦ ያውቅ። በኦሮሚያ ክልል የሚያስተዳድረው በትግራይ፣ በአማራ፣ በጋምቤላ በሁሉም በትክክል ተመርጦ የመጣ አይደለም። ራሱን አስተያየት ያደረገ ነው አይደለም። ህዝቡ ሲመርጠው ሲወክለው ነው ህዝብን ወክሎ መናገር የሚችለው። ትግላችንም የነበረው በ97 ምርጫ ማነው በ87 ምርጫ በ2007 ምርጫ ሙሉውን አሸንፍ ያለው ምርጫ ትክክል እንዳልሆነ። እሺ 7 ያህል ፓርቲዎች መጀመሪያ ላይ ራሳቸውን አክስመው ኢዜማን መሰረቱት። ከዛ በኋላ ስንት ደረሱ ቁጥራቸው? የተቀላቀለ ፓርቲ አለ። በኋላ ደግሞ 3 መጡ። እሺ ኢዜማ እንግዲህ ሀገራዊ ፓርቲ ነው። ሁሉም የሀገራችን ክፍል ላይ ቅርንጫፍ ጽሕፈት ቤት ይኖረዋል። እጩም ለማቅረብ እየሰራ ነው። ነገር ግን የተለያዩ
ብሔር ፖለቲካን የሚያራምዱ በብሔር ስም የተደራጁ የፖለቲካ ፓርቲዎች አሉ፣ ተቀባይነት ያላቸው በየክልላቸው። ከነሱ ጋር የምታደርጉት ለምሳሌ ያህል በኦሮሞ ስም ተደራጅቶ ወደ ኢዜማ የተቀላቀለ ፖለቲካ ድርጅት አለ? በብሔር መደራጀት ህገ መንግስት ወይም የምርጫ ቦርድ አዋጅ የፈቀደው ነው። ስለዚህ ያንን ማክበር ግዴታ ነው። ወደ ኢዜማ የሚቀላቀሉ የፖለቲካ ድርጅቶች የመጀመሪያው ነገር የማይጠየቁት ነገር ቢኖር ብሔረሰብ ነው። ምንድነው ሃይማኖታችሁ? ምንድነው ብሔረሰባችሁ? ምንድነው ከየት አካባቢ ናችሁ ተብሎ አይጠየቅም። ሰው ነው፣ ኢትዮጵያዊ ነው፣ ነፃነት ይፈልጋል፣ በመረጠው መተዳደር ይፈልጋል። ፔሬድ አለቀ። ከዛ ማህበራዊ ፍትህ ሶሻል ጀስቲስ የምንለውን የፖለቲካ ፍልስፍና ይቀበላል። ከወረዳ ከህዝቡ ጀምሮ የሚመጣ አደረጃጀትን ይቀበላል። አለቀ። ስለዚህ ቅድም እንዳልከው አንተ በሁሉም የሀገሪቱ ክፍል አለን ማለት የዛ አካባቢ ሰው ነው። ለምሳሌ ነቀምት ያለው መዋቅራችንም ሆነ ቢሮአችን በነቀምት ልጆች ነው የተመሰረተውም ያደገውም የሚመጣው። መቀሌ ያለውም በመቀሌ አካባቢ ልጆች ነው። ጥያቄ ግን የተለያዩ በብሔር ስም የተደራጁ የስልጤ ፖለቲካ ድርጅት አለ፣ ጉራጌ በጉራጌ ስም የተደራጁ እንዲሁም ደግሞ በኦሮሞ ስም የኦሮሞ ፖለቲካ ፓርቲዎች አሉ። ጥያቄ በፌዴራል የሚያምኑ የፖለቲካ ፓርቲዎች ኢዜማን ለምን አልተቀላቀሉም ነው የኔ ጥያቄ። አንድነት፣ ሰማያዊ፣ በፊትም ግንቦት ሰባት፣ ዜግነት ይቀድማል የሚሉ ፖለቲካ ድርጅቶች ናቸው ወደ ኢዜማ የመጡት። እነዛ ድርጅቶች ለምንድን ነው መምጣት አልቻሉት? አይ እነዛ ድርጅቶች እኮ የራሳቸው ዓላማ አላቸው። ገብቷል። እኛ በነገራችን ላይ ድርጅት አናስገባም እኮ እኛ። ድርጅትም ቢሆን ከስሞ አባሉ እያንዳንዱ አባል ነው የሚገባ እንጂ እንዳለ ድርጅቱ አይገባም። ወደ አንተ ጥያቄ ስንመጣ የኦሮሞ ድርጅት አልገባም ማለት ኦሮሞ አልገባም ማለት አይደለም። የሲዳማ ድርጅት አልገባም ማለት ሲዳማ ልጅ አልገባም ማለት አይደለም። የትግራይ ድርጅት እኛ ዜጋን ነው የምናስገባው። እነዚህ የገቡ ድርጅቶችም በራሳቸው ፕሮሰስ አሉ። እንደዛም አይነት ድርጅቶች ግን እዛ ውስጥ መግባት አልፈልግም። የነሱ የከምባታም ይሁኑ የትግራይም ይሁኑ የኦሮሚያም ይሁኑ የትኛውም ፓርቲ ይሁኑ ያ የነሱ ጉዳይ ነው። እኛ ከኛ ጋር ኮሚኒኬሽን የሚጀምሩት ልክ አክስመው በየወረዳው መግባት ሲጀምሩ ነው። ከዛ በኋላ ያለው የስራ አስፈጻሚ፣ የምክር ቤት፣ የጉባኤ ውሳኔያቸው ከምርጫ ቦርድ ጋር ያላቸው ንግግር በአጠቃላይ እነሱና እነሱ ብቻ የሚጨርሱት ነው። ልክ ኢንዲቪጁዋል ሆነው ግለሰብ ሆነው በየወረዳው መግባት ሲጀምሩ ነው ከኛ ጋር ኮሚኒኬት ማድረግ የሚጀምሩት መግባባት የሚጀምሩት። እና እነዛ ድርጅቶች የራሳቸው ዓላማ ይኖራቸዋል። የኤፍአይቢ ቴሌቪዥን ተመልካቾቻችን ከኢዜማ ፓርቲ ሊቀመንበር ከአቶ የሺዋስ አሰፋ ጋር እያደረግን ያለነው ቆይታ እንደቀጠለ ነው። አሁንም አብራችሁን ነው። መቀሌ ላይ ያለው የኢዜማ ስራ አስፈጻሚ አባላት የትግራይ ልጆች ነው። ለምንድን ነው እናንተ ችግር የምገጥማችሁ? ባህር ዳር ስትሄዱ እዛ አካባቢ ልጆች የኢዜማ አባል ከሆኑ እንዴት ይሄ ነገር ወደ ችግር ይመጣል? ሌላ ፓርቲ እኮ አለ። ኢዜማ ብቻ ለምን ቆይ ችግር የሚፈጥረው ማን ነው ነው አይደል? ጥያቄ ይሄ ጥሩ ጥያቄ ነው። እሱ ላይ መሰረተው ብቻ ሳይሆን ዋናው ትልቁ ፓርቲ የመሰረተው ከ312 ወረዳ የመጡ ከትግራይ፣ ከሞያሌ፣ ከመቀሌ፣ ከጅጅጋም፣ ከወለጋም ከየት ነው የመጡ ከሁሉም አቅጣጫ የመጡ አባላት ናቸው የመሰረቱት። እዚህ የነሱ ፓርቲ ነው። እነዛ ሰዎች መቀሌ ምንድነው ችግር የሚፈጥራቸው ቃል በምን ማየት ይችላል? አብርሃ ደስታ ነው እኮ ትግራይ ልጅ ማለት ነው። ትግራይ ልጅ አብርሃ ደስታ የሚያስረው እኮ ከወለጋ ይባል እዛው ከመቀሌ ያለ። ስለዚህ የሀሳብ የኢዲዮሎጂ ልዩነት በፓርቲዎች መካከል አለ። እሱ አንድ ነው። ያዋት ነው የሚያደርገው yes ምን ጥያቄ አለ? ያንን ያደረገው ባህር ዳር ላይ ደግሞ አብን እንደፈለገ ስብሰባ ይሰራል ከአባላት ጋር
ኢዜማ ደግሞ ችግር እየገጠመው ነው። እየሄድን እያደረገን መሆን ግን አብን አይል አይደለም። ምንድን ነው ሚስ ያደረጋችሁ እናንተ? ምንም ፓርቲ ችግር ማይገጥመው ምንም ፓርቲ አሁን አብን አባሎች የታሰሩ አመራሮች የታሰሩ ባህር ዳር ማሰረው እያለ ሰማዋል። ስለዚህ ለሆነ ፓርቲ ብቻ የሚሰጠዋል። እውነተኛ ዲሞክራሲያዊ ስርዓት እስካሁን እስከሚደረግ ድረስ ምንም ፓርቲ እኛንም ጨምሮ ምንም ጋዜጠኛ አንተንም ጨምሮ ችግር ማይፈጠርበት አይደለም። ስለዚህ ለሆነ አካል ብቻ የሚሰጥ አይደለም። አሁን ለልቡ ይንቀሳቀሳል ብዙ ሰው ምናምን የምትለው እንግዲህ ማለት ወይ አዲስ ሚዲያ ስለሆነ ብዙ መረጃ ካለመያዝ ካልሆነ በስተቀር ሁሉም ቻሌንጅ አለው። ሁሉም የትም ቦታ ይሄ ደግሞ ውድድሩ እየቀጠለ ሲሄድ ደግሞ ከፍ እያለ ይሄዳል፣ እየጨመረ ይሄዳል። ውድድሩ ጠጋ እያለ ቁጥር ታፍ እየሆነ ይሄዳል። ምክንያቱም በኢትዮጵያውያን ዘንድ ሽንፈት በጣም ከባድ ነገር በቀላሉ የምትቀበለው አይደለም። እሱ ባህል ዴቨሎፕ አላደረግም እንዳያመረ ማለት እና አሁን አንድ ቦታ ላይ አዳማ ላይ ለምሳሌ ዜማ ሲያሸንፍ ብሎ በቃ ደህና ሆኑ ብሎ ተመራርቀው ብቻ ይለያያሉ ማለት በጣም ከባድ ቻሌንጅ ሊኖሩ ይችላል። ግን ያንንም ካንፌስ ያንን መጋፈጥ እንችላለን። ሰው ኃይል አለ፣ ጥሩ መዋቅር አለ፣ ጥሩ ፖሊሲዎች አሉ። የኢትዮጵያን ሕዝብ ያለውን ወጣት ኃይል ያለውን ጥሩ አየር አፈር ተጠቅሞ ሀብታም ሊያደርግ የሚችል የፖሊሲ አማራጭ አለ። ስለዚህ ስንመረጥ ደግሞ ምን ያህል የተዘጋጃችሁ ይሄንን ለማድረግ? እውነት ለመናገር አሁን በእኛ ሶስት መሰረታዊ ነገሮች አሉ። አንደኛው ምርጫ መረጋጋትንና ሰላምን ይፈልጋል። በተፈጥሮ ራሱ ሀገር ሰላም መሆን አለበት ምን ጊዜ፣ በተለይ በምርጫ ጊዜ ደግሞ የሀገር ሰላም መሆን አለበት። ምርጫ ግራ ቀኝ ማየትን መመዘንን፣ የትኛው በየትኛው ይሻላል ይበልጣል ብሎ መመዘዝን ይጠይቃል። ስለዚህ የመጀመሪያው ሰላምና መረጋጋት ሀገር ውስጥ መኖር አለበት በሚል እየሰራ ነው ያለ። ምናልባት ከፓርቲዎች ውስጥ በእንደዚህ አይነት ነገር በምንም ስሙ የማይነሳ ፓርቲ ቢኖር ኢዜማ ነው። በየትኛውም የትንኮሳም ሆነ እንደዚህ ግርግር ስራዎች ላይ አንዳቸውም ላይ ተሳትፏል። ይሄ ደግሞ በደንብ ስለሰራንበት ነው። በደንብ ስለሰራችሁ ነው። የስነ ምግባር ደንቡን ከማሰልጠን ጀምሮ በሁሉም ቦታ አባሉ አመራሩ መጀመሪያ ራሱ መረጋጋት አለበት። ከዛ በስሩ ያለውን አባል አመራር ደጋፊ ማረጋጋት አለበት። ከዛ ቀጥሎ ነው ወደ ሀገር ማረጋጋት የሚሄደው በሚል ስለሰራንበት ይሄ ነው። ነገር ግን አይመስለኝም እኔ ለምን ያልኩ ይመስላል። አንደኛ አብን ኦሮሚያ ክልል ውስጥም የኦነግ አባላት ናቸው ችግር የሚፈጥሩት ይባላል። መንግስት እንደዚህ አይነት መግለጫዎችን ይሰጣል። አማራ ክልል የአብን ደጋፊዎች የምታሰሩት የአባላት ቁጥራቸው ብዙ ስለሆነ እና ተጽዕኖዋቸውም ትልቅ ስለሆነ ይመስለኛል። ኢዜማ ግን በእንደዚህ አይነት ነገሮች ስሙ የማይነሳው የአባላት ቁጥሩ ትንሽ ስለሆነ ተጽዕኖ የመፍጠር አቅሙ ትንሽ ስለሆነ ይሆን? ይህን ዳኝነት ለህዝብ ብንሰጠው ጥሩ ነው። ምን መሰለህ፣ አንዱ እኮ የጨዋነታችን መገለጫ ምን መሰለህ፣ አሁን ከሌ ትንሽ ነው፣ ከሌ ትልቅ ነው፣ ከሌ የማይረባ ነው፣ ከሌ የሚረባ ነው ብለን ጀጅመንት ውስጥ አንገባም። የሚያይ ይፍረድ። የሚያይ አሁን ይኸውልህ ብዙ ሰው እግዜር ነው ይባላል በኢትዮጵያውያን አባባል። ብዙ ሰው እግዜር ነው ማለት አሁን እግዜር ሁሉ ቦታ አለ አይደል? ሁሉን ማየት ይችላል። በየትኛውም ቋንቋ ብንጠቀመው ፈጣሪ ሁሉን ማየት ይችላል። ብዙ ሰው እግዜር ነው ማለት የህዝብ አይን የሌለበት የለም ማለት ነው። ስለዚህ ህዝብ ይፍረድ። ከሌ ትንሽ ነው፣ ከሌ ትልቅ ነው፣ ከሌ ይጠቅማል፣ ከሌ አይጠቅምም ይበል። ቅድም ያልከውን ይረብሻሉ፣ ይታሰራሉ፣ ይቀጣሉ የሚለውን ደግሞ የሚመለከተው ይበል። እኛ ማለት የለብን ስለማይመለከተን ማለት ነው። ይሄ ኃላፊነት የመንግስት ነው። የሚያጠፋውን የመቅጣት የማያጠፋውን ደግሞ ቀጠለ ማለት የመንግስት ኃላፊነት ነው። ስለዚህ የኛን እምነት አሁንም ነግርህ በእኛ እምነት ነው። አንተ ሌላ ጀጅ ልታደርግ ትችላለህ። በእኛ እምነት ባለን አቅም ለሰላም ሰርተናል ነው አንደኛው፣ ስለጠየቀኝ ነው። ሁለተኛው ተቋማት መኖር አለባቸው። ምርጫ ቦርድ በደንብ ስርዓት ያለውና ግር ያለው የቆመ መሆን አለበት። ፍርድ ቤቶች፣ የፍትህ ተቋማት፣ ሚዲያው በደንብ መስራት አለበት።
እዚህ ላይ በማንኛውም እንደማንኛውም ፓርቲ በምንጠራበት ለውይይት በምንጠራበት እየሄድን የምርጫ ቦርድ ማሻሻያ፣ የፍርድ ቤት ማሻሻያ፣ የፖሊስ ዶክትሪን ማሻሻያ፣ የሚዲያ የግብረሰናይ ድርጅቶች በሚወጣ ሀሳብ በሙሉ እንደማንኛውም ፓርቲ በደንብ ተዘጋጅተን ሀሳብ እንሰጣለን። ያ ማለት የተቋማት ግንባታ ላይ የእኛን ሀሳብ ለሀገር በሚጠቅም ሁኔታ እንሰጣለን ማለት ነው። ሁለተኛው ስራችን ይሄ ነው። ትልልቆቹ ነው ማለት። ሶስተኛው አማራጭ ፖለቲካ ድርጅት መኖር አለበት። ምርጫ አካል ከአማራጭ መኖር አለበት አይደል? አንድ ሆኖ ምርጫ የለም። ለምሳሌ በደርግ አንድ ፓርቲ ነው የነበረው አይደል? ምርጫ የሚባል ነገር አይሰራም። ዝሆን ብትለው አንበሳ ብትለው አማራጭ ፖሊሲና ሀሳብ ሰው ከሌለ ምርጫ የለም። ስለዚህ በደርግም ማነው በኢህአዴግም ያው የደርግ አይነት ነው። በምንድን ነው የሚባለው የአውራ ፓርቲ የሚባል ነበር። ኢፍ ዩ አር አውራ ከሆንክ አውሬ ነው የሚለው ደግሞ ዶክተር መረራ አውራ ከሆንክ ኦልሬዲ ተመርጠሃል። ትልቅ ማለት ነው አውራ ማለት። ሌላው ደቃቅ ትንንሽ ይሆንና አውራ ከሆንክ ኦልሬዲ ተመርጠሃል ቃል ማለት ነው። በእንደዚህ አይነት ሁኔታ ምርጫ የለም። አማራጭ የፖለቲካ ድርጅቶች ነው መኖር ያለባቸው የሚል እምነት አለ። ያለ መሆን ነው ሰባቱን ፓርቲ አንዱ የሰራ ነው ነገር። ለምሳሌ በዚህ ሀገር ከኢህአዴግም ከማሰቡ በፊት ፓርቲዎች ወደ አንድ እንዲመጡ በዜግነት ላይ መሰረት እንዲያደርጉ የራሳችን ሀሳብ ማለት ነው። ልክ ነው ልክ አይደለም ህዝብ ይፈርዳል። ቀደም እንዳልኩ እኛ ልክ ነው የምንለው ግን በዜግነት ላይ መመሰረት እንዳለበት፣ በሀሳብ ላይ መመሰረት እንዳለበት፣ ፓርቲዎች መሰባሰብ እንዳለባቸው፣ ከማደናገር ይልቅ አማራጭ መሆን እንዳለባቸው የመጀመሪያው ፓዮነር የሆነ ፓርቲ ኢዜማ ነው። ስለዚህ አንድ አማራጭ የፖለቲካ ድርጅት ፈጥረናል ራሳችን። አንድ አማራጭ አሁን ማዕት ሊኖር ይችላል። እኛ አንድ አማራጭ ነን። ምንም ዲና የማይደረግ ነገር እዚህ ሀገር ቢኖር ኢዜማ አንድ አማራጭ ነው። ከዚህ በኋላ ኢህአዴግ ፈረሰ አገር ፈረሰ የሚባል ነገር አይኖርም። ምክንያቱም አማራጭ የፖለቲካ ድርጅት ኢዜማ አለ ለማለት ይቻላል። አሁን በደንብ ለማለት ይቻላል። መዋቅሩንም ማቀው ምክንያቱም እኔ የጠየኩት መጀመሪያ ላይ ስማችሁ ከተቃውሞዎች ጋር ከጥፋቶች ጋር የማይነሳው እንደ ሀገሪቷ በርካታ ደጋፊዎች ስለሌላችሁ መንግስትም የእናንተን ተጽዕኖ ስለማይጠራጠር ነው። አሁን እንግዲህ ያለው መንግስት ዳግማዊ ኢህአዴግ ነው የምትሉት እናንተ። የቀድሞ ኢህአዴግ የለም ሌላ ኢህአዴግ ነው የምትሉት። ከዚህ በፊት የነበረው ኢህአዴግ ተቃዋሚዎችን ሲያስር ሀሳባቸውን ለህዝብ እንዳይገልጹ ሲያደርግ ነበርና አሁን ደግሞ ኢንፍሉዌንሻል የሆኑ ፓርቲዎችንም ችግሮች እየገጠማቸው ነው በተለያዩ ቦታዎች። ኢዜማ ግን ከእንደዚህ አይነት ነገሮች ጋር ስሙ አይነሳም። ስለዚህ የእናንተ አሁን ያለው መንግስት ከኢዜማ ፍራቻ የለውም ወይ ደግሞ ኢዜማ ያንን የሚያደርግ መሰረት የለውም። እኛ እንድንፈራ እኮ አንፈልግም፣ እንድንታመን ነው እንፈልገው። እነዚህ ፖለቲካ ፓርቲዎች ሊያድኑ ይችላሉ። መፈራት አለ፣ መወዳደር እስካለ ድረስ መወዳደርም አለ። ነገርኩህ እኮ በደንብ ለማሸነፍ ነው የምንሰራው። 547ቱም ወረዳ እንወዳደራለን ምናምን ብያለሁ ቅድም መጀመሪያ ስለነገርኩ ነው። እኛ ኢዜማ ውስጥ ያለን ሰዎች ወይም ኢዜማ እንደ ፓርቲ ታሪካዊ ኃላፊነት አለበት፣ ወይም ቢያንስ የራሳችንን ኃላፊነት መወጣት አለብን። በታሪክ ሂደት ለምሳሌ 53ን ብታስታውስ ንጉሱ እና በዛን ጊዜ የነበሩት ቢለውጡ ኖሮ እኔ እናንተም እዚሁ ስቃይ ውስጥ አንገባም ነበር። ከዛ በ67ም አብዮት ተካሄደ፣ ከሸፈ፣ መንግስቱ ቀለበሰው። 83ም ኢህአዴግ ሲገባ ዲሞክራቲክ ሀገር ማድረግ ይችል ነበር፣ አላደረገም። ኦነግን ኢህአፓን ምትስ ብሎ አባሮ ለብቻው ይዞት ቀጠለ። የ97 ምርጫ ምን የምናስታውሰው ነው። አሁን 2012 2013 እኛ ያለንበት እኛ ካስተካከልነው ታሪክ በጥሩ የሚጽፍልን ካበላሸ ነው ደግሞ የሚወቅሰን እኔ እናንተ እንደ ትውልድ ያለንበት ጊዜ ነው ይሄ። ስለዚህ ይህንን እያንዳንዱን የምናደርገውን ነገር የምናስበውንም የምንናገረውንም የምንተገብረውንም በኃላፊነት መስራት አለብን ብለን እየሰራን ነው ያለነው። ስለዚህ እንደዚህ አስቦ ከሰራ ሌላውም እንዲህ ነው የሚሆነው የሚል እምነት አለ። እንደዚህ አስቦ በስርዓት ከሰራ እንደዚህ ነው የሚሆነው። አቴንሽን የሚፈልግ ከሆነ ግን በጣም ባዶ የሆነ ነገር ነው የሚጮኸው። በርሜልም በለው ቆርቆሮም በለው ዋቴቨር ባዶ ሲሆን ነው የሚጮኸው። ሲይዝ ምንም አይጮህም። እዚህ እኛ መሰረት ይዘናል።
ምድር ይዘናል፣ በደንብ አዋቅረናል ብለን እናስባለን። ስለዚህ አንጮህ የሚያስጨውን ነገር የለም፣ በስርዓት እንሄዳለን። ስለ ውጤት አዳማ ላይ በመንግስት በኩል ችግር ገጥማችሁ ነበር? ሁልጊዜ ነው እነሱ እኮ የምናየው፣ ሁልጊዜ ነው። ግን አሁን ያ ነገር መሰማት እየተሰማ አይደለም። ኢዜማም ከመንግስት ጋር ስለ ሀገሪቷ ሰላም መግለጫዎችም አልፎ አልፎ የሚከሰቱትን አንዳንድ ኢቨንቶችን በመከተል ነው መግለጫ የሚያወጣው እንጂ አባላት ታሰሩብኝ፣ ከህዝብ ጋር እንዳልገናኝ አደረገኝ መንግስት የሚል አይነት መግለጫ ከሰማን ቆየን። ስለዚህ ሌሎች ፓርቲዎች ደግሞ በአንጻሩ ችግር እየገጠመብኝ ነው፣ እስከ ቅርብ ጊዜ ድረስም ደግሞ እየታሰሩባቸው ነው። ስለዚህ ኢዜማ አሁን ህዝቡ የምረዳው ኢዜማ ተጽዕኖ የመፍጠር አቅሙ ትንሽ ነው እንጂ ወይ ደግሞ ከመንግስት ጋር እየሰራ ነው ተብሎ ነው የምታሰበው። አዳማ ላይ እኮ ምናልባት እዛ ያለው የእናንተ ተወካይ የተጽዕኖ ፈጣሪነቱ ይሆናል የመንግስት አይን ውስጥ እንዲገባ ያደረገው አይደል? ስለዚህ ለምንድን ነው ስማችሁ የማይነሳው? ስማችን በመልካም ይነሳል። አሁን ልዩነቱ ያለው ምን አደረጋችሁ መልካም ነገር? እስኪ ነገርኩ። በነገራችን ላይ ሰላምና መረጋጋት ላይ ቅድም ያልኩ ማለት ነው ኢዜማ በዚህ አወቃቀሩ፣ በዚህ መዋቅሩ፣ በዚህ ኃይሉ፣ በዚህ ባለው ግዙፍ መዋቅር ወደ በተቃራኒው ቢሰራ ሀገር ላይ ችግር ይፈታል። መቼ ነው አሁን ይሄን በመሰረታችሁን ያላችሁን የሰው ጉልበት የምሁራኖች ስብስባችሁን ለህዝብ የምታሳዩት? ምርጫ ቀርበዋል። ሁልጊዜ ነው እኮ የምናሳየው። ህዝቡ የት ነው አሁን? እያየን ነው አይደለ? ባይዘወይ ለምሳሌ ያህል አሁን ልንገርህ፣ የኦሮሞ ፖለቲካ ድርጅቶች ጥምረት ከፈጠሩ ወዲህ የተለያዩ ቦታ ሄደው ከህዝብ ጋር ሲገናኙ፣ ከደጋፊዎች ጋር ሲገናኙ በርካታ ህዝብ ወጥቶ ሲቀበላችሁ እያየን ነው። ሀሳባቸውንም እያንጸባረቁ ነው። ኢዜማ ዘንድ የለም ይሄ ነገር። መቼ ነው የምታደርጉት ነው አሁን እኔ ጥያቄ። ያኛውን ልመልስልህ፣ በጣም መሰረታዊ ስለሆነ የስም ነገር ማለት ነው። አሁን የነገርከኝ ያለ ከሚዲያ ጋር የተያያዘ ነው። እንዳለመታደል ሆኖ በጠቅላላ ሚዲያው የሚፈልገው ወይም አይዶ ነው ምክንያቱን ጆሮ እየፈለገ ያለው ሶሬቻና የሸዋስ ተፋጠጡ አይነት ዜና ነው። ለምን እንደዛ እንደሆነ አይገባኝም። ተወያዩ፣ ተነጋገሩ፣ ተግባቡ። ከፍቶ የሚያየው እንኳን የሚኖር አይመስለኝም። ኢቭን የእናንተ ሚዲያ በዛ አይነት ቢሄድ ማለት ነው። ይህንን ማሰብ አለብን። ከዚህ በፊት በነበረው ፍጥጫ በሚያስፈልግበት ጊዜ አድርገነዋል። ለምሳሌ የችሎቱን ህወሓት ወያኔ የሚያዝበትን የነበረውን አሻንጉሊት ችሎት ነው ብለን እዛ ፊት ለፊት ተናግረናል። ሁላችንም ብርሃኑም፣ አንዱዓለምም፣ አንዳርጋቸውም፣ አንቴስ ሁሉ የምጠራው ሰው በሙሉ እዚህ ውስጥ የምጠራው ሰው በሙሉ መፋጠጥ በሚያስፈልግበት ጊዜ ተፋጠጠ ነው። አሁን አምባገነናዊ ስርዓትን በናድክበት መዶሻ በራሱ ዲሞክራሲን መገንባት አትችልም ነው። መሳሪያ መቀየር አለብህ። በእውቀት ነው የሚገነባው፣ በስርዓት ነው የሚገነባው፣ በመወያየት ነው የሚገነባው። የትኛውም ሀገር የዲሞክራሲ ስርዓት የሚገነባው በዲሞክራሲያዊ መንገድ ነው። የዲሞክራሲያዊ መንገድ ማለት ደግሞ ውይይት፣ ንግግር፣ ድርድር እንደዚህ አይነት ነገሮች ናቸው። በጠረጴዛ ዙሪያ ማለት ነው። በውጭ በሜዳ በድንጋይ ውርወራ በመንጥሴ ምናምን በማሳየት አይደለም። ስለዚህ እዛ ውስጥ የለንም ነው እያልኩ ያለሁት። ሌሎች ፓርቲዎች እንደዛ እያደረጉ ነው ማለት ነው። ፓርቲዎች ለማለት አይቻልም፣ ግን እንደዚህ አይነት የምታየው ነው። እናንተ ፓርቲ ስለሆናችሁ እዛ ውስጥ የለንም ስትሉ ሌሎች ፓርቲዎች እንደዛ እያደረጉ ነው እንደማለት እንዳይሆን ብዬ ነው። ይህንን እኮ የሚያደርግ የሚመዝን የሚያደርገውን የሚቀጣ ስልጣን የተሰጠው አካል አለ። ስለዚህ አንዱም እኮ ዲሲፕሊን ማለት ይሄ ነው። የሌላውን ወገን እንትን አለመንካት ማለት ነው። የሌላውን ወገን ህዝብ በምርጫ ይጣለው እንጂ አንተ ከወዲሁ መፈረጅ አለመቻል ማለት ነው ዲሲፕሊን ማለት። ስለዚህ ሚዲያው በአጋጣሚ እንደዚህ አይነት ሊፈልግ ይችላል። ተፋጠጡ፣ ተዋቀጡ ምናምን አይነት ነገር እኛ ደግሞ እንትን የምናደርገው አቴንሽን የሚስብ የምናደርጋት እያንዳንዱ ነገር ኢትዮጵያን የሚያስቀጥል ህዝቡን ደግሞ ከተጨማሪ መከራ የሚከላከል መሆኑን አረጋግጣለሁ። በተረፈ ግን ስብሰባ ያልከው ለምሳሌ አሜሪካም አውሮፓም
እዚህም ባሉት ክፍለ ሀገሮችም አዲስ አበባም ብሎ በተመሳሳይ ሰዓት 15 እና 20 ፕሮግራም የሚደረግበት ፓርቲ ቢኖር ኢዜማ ነው። በተመሳሳይ ማለት ነው። ለምሳሌ ባህር ዳር ሲደረግ በተመሳሳይ ሐዋሳም ዲሲም የደጋፊው ስብሰባ እንደዚህ አይነት በጣም ብዙ ፕሮግራሞች አዘሴም ታይም የሚደረጉበት እኔ የማውቀው ፓርቲ ብቸኛ ፓርቲ ኢዜማ ነው። ኢቭን አዲሱ ኢህአዴግ ፓርቲ ይሄን ማድረጉን አይዳውት። ስለዚህ እየተገናኘን ነበር፣ እያደረገን ነው። አዎ እያደረግን ነው። በሰፊው ህዝብ እያገኘን ነው። ግን እኛም ማግኘት ምን እያገኘ ነው ያለ ነው ኮንስቲትዩንሲ በምርጫ ወረዳ እያንዳንዱን ኢዜማን ብትመርጡ ወይም በኢዜማ ስር ብትደራጁ እንደዚህ ታገኛላችሁ ምናምን የሚለውን ማለት ነው። የኛን ጥሩ ሀሳብ አንዱ ለምሳሌ በገልጸልህ ማህበራዊ ፍትህ ነው የፖለቲካ ፍልስፍናችን። እዚህ ሀገር በብሔረሰብም በሃይማኖትም በጾታም በብዙ ነገር የተጨቆኑ ማህበረሰቦች እና ዜጎች ነበሩ። በብሔር የተጨቆኑ ማህበረሰብ ነበር። በብሔር የተጨቆኑ፣ በሃይማኖት የተጨቆኑ፣ በጾታ የተጨቆኑ በጣም በሁሉ አይነት በመደብ በዚህ ሁሉ ገዢዎች የጨቆኗቸው። ኢዜማ ደግሞ የሚያምነው በብሔር ከመደራጀት በዜግነት እሱን እመጣልሃለሁ። ስለዚህ እንትኑን የፖለቲካ ፍልስፍናው ልንገር ብዬ ነው መጀመሪያ። ስለዚህ ይህንን የሚያቃና የማህበራዊ ፍትህን የሚያሰፍን ወይም ጀስቲስ የሚያሰፍን ስርዓት መጀመሪያ ያስፈልጋል። በኢኮኖሚም በፖለቲካውም በሁሉም መስክ ይህንን ኢንጀስቲስ የሚያቃና ያስፈልጋል የሚል ነው። ይህንን እንነግራለን ለማህበረሰባችን። ምርጫው ነው ይሄ ሌላኛው ነው አብዮታዊ ዲሞክራሲ ነው የሚለውም ደግሞ እሱንም እናከብራለን። እሱ በፈለገው መሄድ ይችላል። ስለዚህ በስርዓት ነው የምንንቀሳቀሰው። ንግግራችንም እርምጃችንም በስርዓትና በልኩ ነው። ኢትዮጵያዊ ጨዋነትን በተላበሰ መልኩ ነው ስልክ ለዚህ ነው ማለት ነው። ተመልካቾቻችን ይህ ጅባታ የተሰኘው ፕሮግራማችን ነው። እንግዲህ ጅባታ በየሳምንቱ በሀገራችን ወቅታዊ ጉዳዮች ላይ እንዲሁም የዘንድሮን ምርጫ በተመለከተ የፖለቲካ ፓርቲ ሊቀመንበሮችን እንዲሁም የፓርቲ ተወካዮችን እያቀረብን በየሳምንቱ በሀገራዊ ጉዳዮች ላይ እንወያያለን። ይህ ክፍል ከኢዜማ ፓርቲ ሊቀመንበር ጋር ከአቶ የሺዋስ አሰፋ ጋር እያደረግነው ቆይታ ነው። አሁንም ከኛ ጋር ሁኑ እላችኋለሁ። አሁን እንግዲህ ስለ አንዱ የፖለቲካ ፍልስፍናቸው የዜግነት ፖለቲካ ነው። አሁን ካለው ነባራዊ ሁኔታ ጋር የተለያዩ ማህበረሰቦች ወደ ብሔራቸው፣ ምክንያቱም ሀገሪቷ ውስጥ ያለው ነገር የራስህን ብሔር እንድትፈልግ የሚያደርግ አይነት ነገር ነው ያለው። ኢዜማ እንዴት ይሳካለታል በዚህ አይነት ሁኔታ? ዜግነትን እያለ ነገር ግን ደግሞ ደቡብ ብሄድ ወላይታ ብሄድ እዛ የወላይታ ተወላጅ ነው የሚያስተዳድረው። ከየትም መጥቶ ከፍንፍኔ ገዢ አንልክለትም ነው እያላቸው ያሉት። እርስ በርስ የምጻረስ አይመስልም። እዛ ወላይታ እንዲያስተዳድር የምታደርጉ ከሆነ በብሔር መደራጀቱን በብሔር ማመኑን እየተቀበላችሁ ነው እንደማለት ነው። አይ እንዴት ነው? አዋጭ ነው? አይ እንዴት ነው? መጀመሪያ ወላይታ ሶዶ የሚኖረው ወላይታ ሶዶ የሚኖረው ነው ወይስ የወላይታ ልጅ ነው? አሁን እናንተ እዛ አካባቢ የምታደርጉት የሚኖረው ነው እንጂ የምኖረው ያው የምርጫ ህጉ ምን ያህል ጊዜ የኖረ? ለምሳሌ ህጉ በሚያዘው መሰረት 2 ዓመት የሚል አለ። እንደ ዜግነቱን ከቀየረ ደግሞ ምንድነው 6 ዓመት 5 ዓመት የሚል አለ። ያንን ህጉ በሚለው። ስለዚህ አሁን 2 ዓመት ወላይታ የኖረ ከሌላ ቦታ የመጣ ሰው አሁን ካለው ነባራዊ ሁኔታ ጋር የወላይታ ህዝብ ይቀበላል? ሲዳማ ላይ 2 ዓመት የኖረ ከሌላ ቦታ የመጣ ሰው የአንድ ወረዳ ተወዳዳሪ አድርጋችሁ ብታቀርቡት እዛ ያሸንፋል ብላችሁ ታስባላችሁ? እቺ በጣም ጥሩ ጥያቄ ነው። ሁለቱንም ትመልሳለች። አሁን አንተ የተወዳዳሪ ምክንያቱም ያለው ነገር ሀገሪቷ ውስጥ ያለው ነገር ይሄ ስለሆነ አሁን ይኸውልህ እኛ ሁልጊዜ የምንናገረው ምንድን ነው? ህዝቡ በመረጠው እንዲተዳደር ነው የምንለው። የእኛ ፎከስ መራጩ ላይ ነው እንጂ ተመራጩ ላይ አይደለም። አሁን አንተ ስትል በደንብ የገባኝ ላይመረጥ ይችላል። ያንን ነው የምንፈልገው።
የማይፈልገውን እንዳይመርጥ የሚፈልገውን ደግሞ እንዲመርጥ ነው። በተለይ በዚህኛው ምርጫ እንደው ኢዜማ ካላሸነፈ ከሌ ካላሸነፈ ተብሎ ሞቼ እገኛለሁ የሚባልበት አይመስለኝም። እንደዚህ አይነት የዲሞክራሲ መደላድል የሚጣልበት ነው። ስለዚህ እዛ አካባቢ የኖረ ሰው የዛ ተወላጅ የሆነ ሰው የነሱ ልጅ የሆነ ሰው ነው የዛን አካባቢ ችግር በደንብ የሚያውቀው። ኢዜማ እኮ በቀጣይ 3 ዓመታት ውስጥ መንግስት የመሆን ግብ አራተኛ ግቡ መንግስት መሆን ነው አይደል? ስለዚህ ህዝቡ በመረጠው ይተዳደር ማለት ኢዜማ በተዘዋዋሪ መንግስት የመሆን ዓላማ የለውም እንደማለት አይሆንም? አቶ የሺዋስ እንዴ ህዝቡ በመረጠው ይተዳደር ማለት እኮ ህዝቡ የሚመርጠውን ሰው ነው የምናቀርብ ማለት ነው። እኛ ህዝቡ የሚመርጠውን ህዝቡ ይመርጠዋል ብለን አሁን እዚህና ዛርገ ስለምታየው ነው እንጂ ቅድም ስላነሳው ወላይታ ወይም ሲዳማ ላይ አባል አለ። እንዴት እዛ ያለው ስራ አስፈጻሚ እዛ የምርጫ ወረዳ ላይ ያለው ስራ አስፈጻሚ ማን ነው በማህበረሰቡ ተቀባይነት ያለው ማህበረሰቡ የሚወደው ለመውቀት ያለው ማህበረሰቡ ውስጥ ያሉ ችግሮችን 10 ችግሮችን አውጥቶ እነዚያን ቢያንስ በተሰጠው 5 ዓመት ፈቶ ሊሄድ የሚችል ሰው ማን ነው ብሎ ነው እኮ የሚያቀርበው። ዝም ብሎ መንገደኛ ያቀርባል እንዳያቀርብም እዛ ማለት ለሽንፈት ራስን አጋለጥክ ማለት ነው። እያንዳንዱ መራጭ ካርዱን ሊሰጥህ የሚችለው 3 ነገር አይቶ ነው። አንደኛ የፓርቲን ቁመና ያያል። ዝም ብሎ የሰፈር ውስጥ ፓርቲ ነው ወይስ እንደው ሁሉም ቦታ አለ መንግስት መመስረት ይችላል የሚለውን በደንብ ይመዝናል። ከዛ ቀጥሎ እጩውን ያያል። የምናውቀው ነው፣ ስነ ምግባር ያለው ነው፣ ባህላችንን ሃይማኖታችንን ያከብርልናል ያ ሰው ማለት ነው። ተቀባይነት ያለው ነው በማህበረሰቡ፣ እውቀት አለው ችግሮቹን ለመፍታት ብሎ ይመዝናል ያን ሰው። ሶስተኛው ፖሊሲ ነው። የትምህርት ፖሊሲ፣ የመሬት ፖሊሲ፣ ምናምን ፖሊሲ፣ ትልልቁ ፖሊሲ ብቻ ሳይሆን ለዚያ ወረዳ ምንድነው የሚሆነው ብሎ የእያንዳንዱን ወረዳ ችግር ሊፈታበት የሚችለውን ነጥብ ይዞ ይቀርባል። እነዚህን 3ቱን አይቶ ይመርጠዋል። በዚህ መልኩ ያልተዘጋጀ ደግሞ ሌላኛውን ዓመት ይጠብቃል ማለት ነው፣ ያኛውን 5 ዓመት ማለት ነው። ስለዚህ በዚህ መልኩ ከማህበረሰቡ ከህዝቡ ጋር ሆነን እየተዘጋጀን ያለ ነው። በፓርቲ ቁመና በእጩም እንደገና በፖሊሲ ሰነድ። ብዙ ጊዜ ፖሊሲያችሁን ግልጽ አታደርጉም ይባላል። ምክንያቱም አልተጀመረም። ነገር ግን ህዝብ ማወቅ የምፈልጋቸው ነገሮች አሉ። ለምሳሌ ያህል የኦሮሞ ፖለቲካ ድርጅቶች ስለ ፍንፍኔ ያላቸው አቋም ይታወቃል በኦሮሞ ህዝብ ዘንድ። የኢዜማ ምንድን ነው አቋሙ በፍንፍኔ ጉዳይ ላይ? ግልጽ አድርገው ጥያቄው። ፖሊሲያችሁ ፍንፍኔ የኦሮሞ ፖለቲካ ፓርቲዎች የራሳቸው አቋም አለ፣ ህገ መንግስታዊ መሰረት ያለው የፍንፍኔ ብዙ ጊዜ አከራካሪ የሚሆን ጉዳይ አለ። ሌሎች ፖለቲካ ፓርቲዎች ፍንፍኔ የነዋሪዎቿ ነው ምንድነው አይነት ነገር አለ። ፍንፍኔ የኦሮሞ ነው ይላሉ ሌሎች ፓርቲዎች። ኢዜማ ምንድን ነው እዚህ ላይ ሀሳብ? መጀመሪያ የነሱን ለነሱ ልተው እንጂ ግልጽ አይደለም። ምኑ ነው የማን ነው የሚባል አሁን ይኸውልህ አስተዳደሩን ነው ምኑን ነው እንደዛ የሚሉት? አስተዳደሩን ካል ህዝብ በመረጠው ይተዳደር ብለናል አይደል? ህገ መንግስቱ ምንድነው ኦሮሚያ ከፍንፍኔ ልዩ ጥቅም አላት ብሎ የሚያስቀምጠው ለክልሉ ነው ወይስ ለህዝቡ ነው? እሱ ላይ እንደውም ኢንተረስቲንግ የሚሆነው ለኦሮሚያ ከሆነ ኦሮሚያ ውስጥ ለሚሆን ለማንኛውም ሰው ነው። ማንኛውም እዛ የሚኖረው ሰው ተጠቃሚ ይሆናል፣ ይህን ጥቅም ከተገኘም ማለት ነው። ዋናው ግን በዚህ በአዲስ አበባና በፍንፍኔ ዙሪያ በሚባለው እንደው ዝም ብሎ የልህና ለወጥር አይነት ሆነ እንጂ አዲስ አበባ እዚህ መሆኗ ለዛ ማህበረሰብ እንደ እድል ነው መቆጠር ያለበት። ምክንያቱም ወደ ትልቅ ከተማ ስር በተጠጋ ቁጥር እያንዳንዱ ሪሶርስ ዋጋ ያለው ነው የሚሆነው። እንደ እድል ያልታየው እኮ በህዝቡ ዘንድ እንደ እድል ያልታየው በዚህ ከተማ መስፋት ማደግ ህዝቡ የሆነ ችግር ስለደረሰበት ነው፣ ስለተገፋ ነው አይደለ? ይሄ ጥያቄ የሚቀርበው የባለቤትነት ጥያቄ የምነሳው ለዛ ይመስለኛል። ስለዚህ የዚህ መፍትሄው አጭር ነው። ምንድን ነው መፍትሄው? በመረጠው መተዳደር፣ የመረጣቸው ሰዎች በሚያረጉት ድርድር ነገሩን መፍታት። አሁን
የመሬቱን ሲሸጠው የነበረው ኦሮሞ ያልሆነ ሰው ብቻ አይደለም፣ ወይም ኦሮሞ ስለሆነ አልማራው መሬቱን አይደለም። ከዚህ በፊት የምናስታውሰው በስርዓት ያልተዋቀረና ያገዛዝ ከሆነ የእናት ልጅ ቢሆን ከነ መሬቱ ነው የሚሸጠው፣ ሰውየውንም አይምረውም እንኳን መሬቱ። ስለዚህ የመጀመሪያው ጥያቄ መሆን ያለበት የአዲስ አበባ ህዝብም የፍንፍኔ ዙሪያ ህዝብም መሪዎቹን ይምረጥ። እኔ አሁን ይሄንን ጥያቄ ያነሳሁት ፖሊሲያችሁን ግልጽ አታደርጉም ከምን ነው? ለምሳሌ የኦሮሞ ፖለቲካ ድርጅቶች ኢዜማን አልተቀላቀሉበት የእናንተ ፕሮግራም መጀመሪያ ግልጽ ስላልሆነላቸው ነው ይመስለኛል። እዚህ ውስጥ ደግሞ ሶሬቻ መጀመሪያ የኦሮሞ ፖለቲካ ድርጅቶች የሚባል ፍጥረት የለም። በኦሮሞ ብዙ የሆኑት ቆይ አዳምጠኝ፣ ብዙ የሆኑት የተለያየ እንትን ስላላቸው ነው። እዚህ እነሱን ብታከራከራቸው የተለያየ ነው የሚሆነው የነሱ። ለምሳሌ ኦፌኮ ኦነግ ከእንትና ለምን 50 ቦታ ይሆናሉ? የተለያየ ሀሳብ ስላላቸው ነው። በዚህ ይሻላል የሚል ሀሳብ ስላላቸው። ስለዚህ የአንዱ ድርጅት ጋር ብንከራከር እኔ በደንብ አድርጌ የእኛን ሀሳብ ማስረዳት እችላለሁ። አሁንም ልግለጽ። የእናንተ ሀሳብ ምንድን ነው? የእኛ ሀሳብ የትኛውም ማህበረሰብ በነፃነት ሳይኖር የትኛውም ሌላኛ ማህበረሰብ በነፃነት ሊኖር አይችልም። ነፃነት ሼርድ ነው፣ የጋራ ነው፣ እኩል ነው። እኩልነትም ልክ እንደዛው ነው። ስለዚህ የአዲስ አበባ ህዝብ እና የፍንፍኔ ዙሪያ ህዝብ ወይም የአዲስ አበባ ዙሪያ ህዝብ መሪያቸውን ይመርጣሉ፣ የሚያምኑትን ሰው ይመርጣሉ። ሁለቱ ይነጋገራሉ። ይሄ ተጀምሮ የቀረው ማለት ነው። የት ነው አስተዳደሩ ሰው ነው የሚሆነው? ውሃ እንዴት ነው የሚሆነው? እንትኖች እንዴት ነው የሚወገዱት? ምናምን ከዚህ በግልባጩ ደግሞ ምን ይገኛል ቢለውን ቁጭ ብለው ቢነጋገሩ የግማሽ ቀን እንትን ላይ ወስድ ይችላል። ምክንያቱም ሁሉንም ህዝብ መጥቀም ስለሆነ ያስተዳደር አገዛዝ ከሆነ ሌላ ነው ነገር ያለው። ብሔረሰቡ ማንም ይሁን ምን ገዢ ከሆነ ይሸጣል፣ ይለውጣል። ስለዚህ የሚፈታው ይሄ የማህበረሰቦች ወኪሎች፣ ትክክለኛ እውነተኛ ወኪሎች ለራሳቸው ኪስ ሳይሆን ለማህበረሰቡ ደህንነት አብሮ መኖር አብሮ መበልጸግ የሚያስቡ ሰዎች በሚያደርጉት ድርድር በጣም በቀላሉ መፍታት ይቻላል። እኔ አሁን ይህንን ጥያቄ ያነሳሁት ፖሊሲያችሁ ግልጽ አይደለም ከምለው ጥያቄ ነው ያነሳሁት። ይገባቸዋል ብዬ አስባለሁ። አሁን ሌሎች ፖለቲካ ፓርቲዎች የሚያንጸባርቁት በተለይ ደግሞ የፍንፍኔ ጉዳይ ላይ ሀሳባቸው ምን እንደሆነ ይታወቃል። በብዙዎች ዘንድ አይታወቅም፣ ምንም አይታወቅም። ለምሳሌ አንዱ ይመጣና አዲስ አበባ የኦሮሞ ነው ይልሃል አይደል? ምኑ ስትለው ምኑን ነው የሚልህ? መሬቱ። ሰውማ ነዋሪ ነው፣ የከተማዋ ነዋሪ ነው። አንተ እስከ መኖር ውጭ ወደ ሰማይ ቤት ይዘው አትሄድ። አንተም እኮ መኖር ነው። ለዛ ነው ኢረሌቫንት የሚሆነው። ይኸውልህ ወንድሜ ሶሬቻ፣ በማንኛውም የፖለቲካ እንቅስቃሴ ማለት ነው ትርጉም የሌለው ነገር፣ ስሜት የሚኮረኩር ነገር አንስተህ ወጣቱን ይዘህ ጭው ባለ ገደል መሄድ ትችላለህ። ግን ይሄ እንዴት ነው አብሮ የሚያኖረን? እንዴት ነው ተጠቃሚ የሚያደርገን? እንዴት ነው የሚያሳድገን? ይሄ ስራ ይጠይቃል። ከኢዜማ ፓርቲ ሊቀመንበር ጋር በአንደኛ ክፍል ያደረግነውን ቆይታ በዚህ ያጠናቀናል። ሳምንት ሁለተኛውን ክፍል ይዘን እንቀርባለን። እስከዛ መልካም ጊዜ